አትደውይም በኔ ስልክ አትደውይም እየተፈታተንሽኝ ነው አንቺ እየተፈታተንሽኝ ነው ሰምተሽኛል እኮ እየተፈታተንሽኝ ነው እሺ እንደዚህ አትፈልግም እኮ አንቺ እንደነኪኛል እሺ ስልክ ቁጥሩን ስጪ እንዲያው ስልክ ቁጥሩን ነሽ አፋን ዝጋት አንቺ አፋን ዝጋት እኔ ልንገካት አካውንት ላክልኝ አሁኑኑ ቁጥር መልክታት ሄሎ ወንድሜ ሊገሉኝ ነው ያላቃቸው ሰላም እንዴት ናችሁ? እንዴት ተከበራችሁ? ቻናላችን ቤተሰቦች እንዴት ናችሁ? በቀደም የተፈጠረውን ነገር ብዙዎቻችሁ አይታችኋል። በጣም እንቢ ብላን ነበር፣ በጣም አስቸግራን ነበር። እኛ የምንፈልገው ፋይሉን ነው። ፋይሉን ስጨንና ካንቺ ጋር ያለንን ግንኙነት እንቋጭ ብለናት ነበር፣ ግን እሷ አሻፈረኛለች፣ እምቢ አለች። ስለዚህ እኛም እርምጃ መውሰድ ነበረብን። ያው እውነታውን ለህዝቡ ማሳወቅ ስላለብን እና አብርሽ ላይ የተሸረበው ሴራ ግልጽ ይፋ መውጣት ስላለበት እርምጃ መውሰድ አለብን። ምክንያቱም እኛ የነሱን መጎዳት የነሱን መጎሳቀል ስለማንፈልግ ይህ ጉዳይ በቶሎ ልባት እንዲያገኝ ብዙ ጥረት አድርገናልና በክብር እባክሽን ፋይሉን አሳልፈሽ ስጭን ብለናት ነበር እና ግን እሷ አሻፈረኝ ብላለች፣ አይሆንም ብላለች። ስለዚህ እኛ የሁሉ ነገር ቁጭ ብለን መታገስ ስለማንችል አግተናታል። ማንም የማያውቅበት ቦታ አርቀን አግተናታል። ያው እኛ ዓላማ ምንድነው? ፋይሉን ማስለቀቅ ነው። አይ እምቢ ካለች ግን እኛ ጋር ቆይታ ቤተሰቦቿ ገንዘብ እንዲልኩላት ነው የምናደርገው። ምክንያቱም የሁሉ ነገር ለፍተን የሁሉ መስዋዕት ተከፍሎ ጀማው አለታች የሁሉ መስዋዕት ተከፍሎ የሁሉ ሰው ተሳትፎ በነፃ የሆነ ዝም ብሎ የምትለቀቅበት አይነት ምንም አይነት አጋጣሚ የለምና እስኪ እናየዋለን። እሷን ምን እንደሆነ ለማየት ሞክራለሁ። አብራችሁ ነው። ምንም አይነት ፋይል የለም ያጋብለው ይላል። ይኸውልሽ ያሁሉ ተናግረሽ ይኸውልሽ ትንሽ እንኳን ለሴት ትንሽ ክብር ስለነበረኝ ነበር ያን ሰጥ ያልኩሽ። እሺ አሁን ለሴት ልጅ ክብር ቢኖርማ ሴት ልጅ ላይ እንደዚህ አይነት ነገር አታደርግም። እሺ አሁን ተረትሽ ነው ለዛ አሁን ፋይሉን ትጭኛለሽ አዝጭኝ ትለቀኛለህ አስለቀኝም። ጭራሽ እኔን እያስፈራራሽኝ ነው። መቼም ቢሆን እንለቀኝ። ስነ ስርዓት ያዢ። ፋይሉን ታመጪ ከሆነ ፋይሉን አንዲሙን ወንድም ያስብል ይመስላል። ፋይሉን አምጪ። ይኸውልሽ እኔ ያው ወንድነት ምናምን ወርዛ ቆሻሻ ውስጥ አይው ከፈለግሽ እያልኩሽ ያለሁት ፋይሉን ቶሎ በይ። እኔ ጋር ምንም አይነት ፋይል የለም። ትለቀኛለህ አስለቀኝም። ጭራሽ እያስፈራራሽኝ ነው። አዎ እያስፈራራው። ጭራሽ እያስፈራራሽኝ ነው። እንከባበር እሺ። አንቺ አርፈሽ ቁጭ በይ። አንቺ ሴት ልጅ አይደለሽ። በቃ አትፈሽ። አሁን ፋይሉን ነው የምንፈልገው። ወንድምቱን ፋይል እኔ ጋር ምን አይነት ፋይል አስቀምጣች? ምን አይነት ታቀም ምንድን ያልሽ አንቺ? ለበካለ ለምን ከነሱ ጋር አታወራ? ይኸውልሽ አሁን እኔ ጋር ምንድን ነው ልቡን ከነሱ ጋር አውራ። ከነሱ ጋር አውራ። እሺ አሁን ፋይሉ መከራከር ምንም ነገር ፋይዳ አይሰጠንም። ምን ማድረግ እንዳለባት አለበለዚያ ማለት ነው እዚህ መቼም ቢሆን አንለቅሽም። አንቺ ቀጥታ ወንድምሽ ጋር ደውለሽ ካላችሁ እናንተ እውነት ትክክለኛ ነገር ከሆነ ያዛችሁት ለምን እነሱ ጋር አትደውልም? ለምን ከነሱ ጋር አታወራ? ለምን ከነሱ ጋር አታወራ? ሆነ ጋር ማውራት ወንድም ያስብለ ነው እንዴ? ይመስል ደውላቸው ቀጥታ አሁን ይኸውልሽ መፈታት ከፈለግሽ አልፈልግም እኮ ምን እንደምናደርግሽ እናውቃለን። እንዳንተ አይነት እንዲነካኝ አልፈልግም። እሺ ዝም በይ እንዳትነኪ አለበት ላይ እየተጫወታችሁ ታላችሁ አሁን ስልካቸው ስጪ ደውላቸው ወንድሞችሽ ጋር አልደውልም። ለምን የስቃይ ጥግ አሳይሻለሁ። የስቃይ ጥግ አሳይሻለሁ። ምንም አልፈራም። ገባክ? ምንም አልፈራም። ወጥቶ ለከነሱ ታወራ እጠፋሻለሁ። ነግሬሻለሁ። እኛው ፋይሉን ስለምንፈልግ ነው። አንቺን ካጠፋውሽ ፋይሉን አላገኘውም። አንቺን ካጠፋውሽ ፋይሉን አላገኘውም ብዬ ነው እስካሁን የታገዝኩሽ። ይኸውልሽ አሁን አንድ ብቻ አዳምጪ። ይኸውልሽ እኔ ካንቺ ምንም አንቺ መጉዳት አልፈልግም፣ ግን አንቺ ደግሞ ይኸውልሽ አሁን እንደማመጥ ይኸውልሽ አንቺን መጉዳት አልፈልግም። ፋይሉን ስጭኝና ነፃ አውጪኝ። የምን ፋይል አለክ? እኔ ያስቀመጥከው ፋይል አለ። 2 ቀን ሆኖሻል ከቤተሰቦችሽ ከተገናኘሽ።
ከቤተሰቦችሽ እናገናኝሽ። ይኸውልሽ አንድ ነገር ልንገርህ፣ በአንተ ምንም እንደማይመጣብኝ እርግጠኛ ነኝ። ገባክ? ምንም አይመጣብኝም። ባንተ ምን እንደሚመጣብሽ ደግሞ አሳይሻለሁ። እሺ ምን እንደመጣብሽ ደግሞ አይተሻል። ይኸውልሽ ምንም አልመጣብኝም። አሁን ፋይሉን አሳልፈሽ ስጭኝ። ዋጋ አስከፍላለሁ። እንዳንተ ደግሞ ወንድ ይዜ ስለማታውቂኝ ነው። ይኸውልሽ አሁን ብዙ እንዳታሰሪኝ፣ ብዙ እርምጃ እንድንወስድ እንዳታስገድ። ይኸውልሽ ስነ ስርዓት ያዥ። እሺ ነካኝ አልፈልግም። ስነ ስርዓት ያዥ። ይኸውልሽ አፌን እንድትነካኝ ስነ ስርዓት እገልሻለሁ። ኧረ እባክህ እገልሻለሁ። እመነኝ፣ ዋጋ አስከፍላለሁ። አንተ ቆሻሻ እመነኝ፣ ዋጋ አስከፍልሃለሁ። ትግስቴን እየተጣጣመች ነው። ምን አይነት ሰው ነሽ ግን የመጣሽ? ይኸውልሽ እደፋታለሁ ግን ሴት ልጅ በዚህ ልክ ስትሆን ደስ አይለኝም። እንዳታወሪኝ እሺ? አንዲት ቃል እንድታወሪኝ አልፈልግም። እኔ እንዳንቺ ላሳብ አይደለም። እሺ አሁን ትእዛዝሽ ነው የምጠብቀው ነው እንጂ መቼም ቢሆን አንፋጠር። መቼም አንለቀሽ። ምን አለ? ከነሱ ጋር ለምናጨርሽ አንተ ከነሱ ጋር ችግር ፋይሉ አንቺ ጋር ያለው ጀመር ወንድሞቼ ጋር ነው ብላ ተናገረች። ወንድሞቼ ጠይቃቸው። ባንቺ ወክል ነው ማግኘት ፈልገው። ባንቺ ወክል ነው ማግኘት የምፈልገው። ባንቺ ወክል ነው። እንደማወራ አሳይሻለሁ። ከነሱ ጋር እንዴት እንደማወራ አሳይሻለሁ። አላየንም። ቪዲዮ ልክ ያየው አይደል? ቪዲዮ ብሩን ላኩላ ያስከውል አለቀሳት እንጂ ይኸውልህ፣ ብሩ ብቻ በቂ አይደለም። ናኒ ላውራ ብሩ ብቻ በቂ አይደለም። ሰማለሁ ወንድሜ፣ የትኛው ወንድምሽን ፈልግ። ብሩ ሰማለሁ። አንተ አፍህን አትክፈት። የእህትን ህይወት የሚያሳስብ ነገር ከሆነ ማለት ነው ቀጥ ብለህ ፋይሉ ላትፈኛለሽ። ሶሪ አታውራ። እህትን የሚያሳስብ ነገር ሰጥሻለሁ። ልጅ እህቴን ልቀቀኝ። ቪዲዮውን አይተዋል። እየሰማኸኝ ነው አንተ ቆሻሻ? ስልኩን ዝጋው። ፋይሉን ይዘና ቆሻሻ ይዘህ ትሄዳለህ። ተመልክ አው እንደ እንሰጣን ወንድሜ አውሪው ወንድሜ ሊገሉኝ ነው። አላውቃቸው እልካለሁ ብሏል። ስለዚህ እንፈታታለን ነው። ቆይ መጀመሪያ ማረጋገጫ። አንተ ዝም በል በቃ። አንያዛት እስትራቸው የብልግናሽ ጥግ ሰው ቤት መጣሽ ካላችሁ ደውለሽ አስመጫቸው። ልብ ካለሽ አስመጫቸው። አላስመጣቸው በቃ አላስመጣቸው። ስለዚህ እርምጃ እንድትሰቃይ ማድረግ ነው። ሞት ቢሆን ሄዶ ያብራቸው እንደወደደችስ እኔ ጋር የት ነው ያለው? አድራሻ ስጭኛሽ። አድራሻ ስጭኝ። አንቺ ስልክሽ ደግሞ ደውል ትወስደዋለህ። ስልክ አለ ውስጥ አይደል? ስልኬን ሌላ የቀረ ነገር ካለ ነው መውሰድ ትችላለሽ። ይኸውልሽ ያደመጥሽ ነው አይደል? እኔ የሁሉ ሰዓት መርቸት አልፈልግም። የሆነ ይሁንና ስልኩን ትፈታው፣ አለበለዚያ ማለት ነው ስትመታ ልክ አንገባ። ሲጀመር ሴት ምላሳም ናት፣ መቼም አይገባት። አሁን እንትን ክፈች። እሺ ክፈች። አሁን አልከፍትም። ለምን ፈተኝ አታወራኝ? አልከፍትም። ለምን ፈተኝ አታወራም? ለምን አትፈቱኝ? ዘባይልሽ እንጂ አንተ ኧረ በእናትህ ታታውራኝ። ቢያንስ እሷ ሴት ልጅ ናት፣ ታውራ ከእኔ ጋር አይጠላም። ወንድነትን እየተፈታተንሽ ነው። ወንድነትን እየተፈታተንሽ ነው። እንዴት ነው ፋይሉን ማግኘት ስለምፈልግ እንጂ ጋኒ ሆነ ተፋሽ ሰው ልካታች ምን በይ ምን ከቤት እንዳወጣሁሽ ታውቂያለሽ። ምን እንደምታመጪ ይኸውልሽ እፈታሽና ይመር ብዙ ሴቶች አስተራለሁ ነገር ብዙ ነገር አጣ ሊሆን ይችላል። እኔ ግን በፍጹም አይደለም። እሺ አንተ በምትሰጠው ወሬ ስትሰራ ምድነግጠው ማለት ሴት አጥቶ ምንም አታውቅም። አዎ
መቼም ያው ሴት ልጅ ጉልበቷ ደግሞ ወንድ አይደል ገባክ? ወንድነት አሳይሻለሁ። ወንድነት ምን እንደሆነ አሳይሻለሁ። ወንድነት ምን የወንድነት ጥግ አሳይሻለሁ። የወንድነት ጥግ አየሁ። ሴት ላይ ትመስልታል። አለቀ ጉዳይ። ትፈታኛለህ? አልፈታም። ምን ታመጪ እንደው ምን ታመጪያለሽ? አይደለም ማሰር ይኸውልሽ፣ ለአይምሮ የሚከብድ ነገር አይደለም። ለአይምሮ ገና ይኸውልሽ፣ ለአይምሮ የሚከብድ ነገር አደርግልሻለሁ። እንደዚህ ብለሽኝማ በነፃነት አትሄጂም። እሺ ተማለህ እሱ መከራከር አይጠበቅብህም። አሁን በቃ በጣም ይታረቅ። አሁን ከች ፋተን ፈች ፋተን ከኪ ጀና አታሰሪ ለክ ተቀቀው እንዳፈታው ስልኳት ፈልግ እንዳፈታው ላታ የወንድምሽን ስትች አትደውይም። በኔ ስልክ አትደውይም። እየተፈታተንሽኝ ነው አንቺ ልጅ እየተፈታተንሽኝ ነው። ሰምተሽኛል እኮ እየተፈታተንሽኝ ነው። እሺ እንደዚህ አትፈልግም እኮ አንቺ እንደነኪኛል እሺ ስልክ ቁጥሩ እስኪ እንዲያው ስልክ ቁጥሩን ነሽ ተሰርቸሽ ዙሬና ፈራጥካ አባጠራለች ሞልቺ ሆን ደ በቦታሽ እንታረጋለን። ደውል ካርድ ሞልቼ ነው የመጣሁት። ደውልላችሁ ይሄኛው ነው መጨረሻው። ይሄኛውን ቁጥር ቀጥታ ብሩን እንዲያስገቡ። ሁለት ስልክ ነው ሰርቀውኝ ይዘውብኝ ሄዱት። ሲቀጥል ደግሞ ፋይሉንም ይዘውት እንዲመጡ እዚህ ድረስ ሲጥራ ነው። ሄሎ ሻሻ እንዴት ነህ? አይ ነው አይሰማም። ሄሎ በለው አውራው ሄሎ አላ ዘከርበላ አይደለም ሄሎ ይኸውልህ እህትህን የምትፈልግ ከሆነ ያዳመጥከኝ ነው። ይኸውልህ እኔ ከጀዝባ ጋር እንደማወራ አውቃለሁ፣ ከመሀይም ጋር እንደማወራ አውቃለሁ። እሺ ይኸውልህ አሁን እህትህ ቢያንስ እህቴ የት ሄደች ብለህ እንኳን አታስብ። እህቴ የት ሄደች ብለህ እንኳን አትጠይቅም። አንተ ጀዝባ ደደብ። ይኸውልህ አሁን ብዙ ላወራ አይደለም የደወልኩልህ፣ እየሰማኝ ነው? ይኸውልህ አንተ ቆሻሻ፣ ይኸውልህ ፋይሉን ይዘህ ትመጣለህ። እንደገና ደግሞ ሁለት ስልክ ሰርቀህ ሄዳል። የሁለቱን ስልክ ገንዘብ ታስገባለህ አካውንቱን ላይ አሊያ ይኸውልህ እህትህን ከዛ ከ17ኛ ፎቅ ነው ምጥላት። ይኸውልህ እየሰማኝ ነው አይደለ? አድራሻውን ይኸውልህ እኔ አርጌውማ ታየዋለህ፣ ግን አሁን ይኸውልህ አርጌው ታየዋለህ። አንቺ ልጅ ድምጿን ሰማሁ አይደል? ማንነቴ ምንም ይኸውልህ አሁን የምልህን አድርግ። ቆሻሻ እንድገዛ ምንም አይነት ብር እንዳታስገባላችሁ ምንም አይነት ብር ስነ ስርዓት አላስተማራችኋትም። ይኸውልህ እኔ የምፈልገው አጭርና ግልጽ ነገር ነው። አዳምጠኝ። ምንድን ነው? ይኸውልህ ሁለት ስልክ ሰርቃችሁ ሄዳችኋል። የሁለቱን ስልክ አጠቃላይ ድምሩ 50 ሺህ ብር ነው። 50 ሺህ ብር ታስገባልኛለህ? ይኸውልህ ከዛ ይኸውልህ ፋይሉን ዋና ይኸውልህ 50 ሺህ ብሩን አስገብተህ ፋይሉን ይዘህ ካልመጣ እህትህን እርሳት። ይኸውልህ ሬሳውን ነው የምልክልህ። ይኸውልህ ካላቅ ሬሳውን ነው የምልክልህ። ነግሬሃለሁ። ይኸውልህ ብሩን ብቻ አይደለም ፋይሉንም ይዘና
ፋይሉ አፋን ዝጋት አንቺ አፋን ዝጋት አፋን ዝጋት እኔ ልንገራት አካውንት ላክልኝ አሁኑኑ ብር እልክልሃለሁ ቶሎ በል እንደዛ እኮ በቃ እንደዛ ትክክለኛ ውሳኔ ነው ሰማው ትክክለኛ ውሳኔ ነው አሁን እደውልልሃለሁ ብሩን አስገባ ፋይሉን ይዘና መልሼ እደውልልሃለሁ ቶሎ በል እጠብቅሃለሁ ዝጋው አልገባም ይኸው አንዴ አስተካክል አልገባም ብሩ እሺ ምንድን ነው የምናደርገው እኛ እኮ አሁን የብሩ አይደለም ዋና ያሳሰበኝ ማለት ነው ፋይሉን ይዞ ምን እንዲመጣ ነው ፈቃ ወይ የሆነ እና ፋይሉን ይዞ ሳይመጣ ይዟል ይሄን ነው ፋይሉን ይዞ ይመጣል ግዴ ወዶ ሰው ለግዱ ፋይሉን ይዞ ይመጣል ፋይሉን የሆነበት እንዲያስቀምጥልን እንገረው የሆነበት ቦታ ላይ እንዲያስቀምጥልን ደውለት ድጋሚ ደውለት ወይ ቪዲዮ አድርገንና እንትን እንበል እንላክለት ለሱ ማለት ነው ላ ያያሽ እሱን ላክለት አፍጥነው ከዛ ፋይሉን እንዲልክ አልክ እንዳች ስራማ ቢሆን ከዚህ ከሰባተኛ ፎቅ ነበር የምትለኝ ከሳት